ስክሪን ነው የስዊድን እና ኔዘርላንድን ጨዋታ ለማየት አሁን ወደ ስታዲየም እየሄድን ነው በጣም ቀውጢ ጨዋታ እንደሚሆን ምንም አንጠራጠርም ሄያ ስቫሪየ አስገባኝ አላለም እንደ ይውል በዛው ቀኑ ቅዳሜ ነው በስዊድን ባህል ደግሞ ሚድ ሰመር የሚባል ትልቅ ባህል አላቸው ሰመር ሲመጣ የሚያከብሩት ካልቸራል ባህላቸው ነው በዛ ላይ ደግሞ ስዊድን ጨዋታ አለው ከኔዘርላንድ እና በጣም ብዙ ህዝብ ነው እንደምታዩት ወደ ስታዲየም እየሄደ ያለው እየጎረፈ ያለው የስዊድን እግር ኳስ ደጋፊዎች ምን እንደሚመስሉ በዛው ማሳያቸዋለሁ አብራችሁን ቆዩ የኢትዮጵያ ከንቲባ ለዚህ ጋር እዛ ጋር ከንቲባው ዘመድ ነው አብራችሁን ቆዩ ለማንኛውም ማንም ያሸንፈው ስዊድን ወይንስ ኔዘርላንድ ሁለት እኩል እኔም አቻ የሚወጣ ይመስለኛል የኮሬሽ አንድ ያገባል ኦኬ አሌክሳንደር ኢሳክ አንድ ያገባል እዛኛው ጋክፎ አንድ ያገባል አለቀ 2-1 በጣም አሪፍ እኔ ግን አቻ ይመስለኛል አቻም ይበቃዋል ባይዘው ስዊድን ጋክፎ ያገባል ባለፈው 5-1 ቱኒዚያን አሸንፈናል አሁን አቻ ካገኘን ስዊድን ቀጥታ ወደሚቀጥለው እንትን ያልፋል ማለት ነው አሁን ወደ ስቴዲየሙ እየደረስን እንደምታዩት ሞልቷል ብለው እንዳይመልሱም ብቻ እሱን ፍራ Hey Alexander Isak Hey Alexander Isak በስማም ሰልፉም አለ አየህ ጃንጥላ መያዝ አይቻልም ኦሬዲ ጨዋታው ሊጀምር 5 ደቂቃ ነው የሚቀረው እኛ ገና በር ላይ ነን ሄይ በስማ ኧረ የለም የሚመጠጥ ነው ቀጥታ መግባት ነው ያ በስማ ዋው ህዝቡን ታዩታላችሁ ስታዲየም ኦሬዲ ሞልቷል እና በዚህ እንዴት ዋው በጣም ነው የሚያምረው ዋው ሪክቲድ ስታዲየም ውስጥ ያለው ነው የሚመስለው በጣም ደስ የሚል ድባብ ነው ያለው ጨዋታው ኦሬዲ ሊጀምር 3 ደቂቃ ነው የሚቀረው Tunisien är den parallella matchen, är den andra matchen ska jag säga i den här gruppen. Dum finns igen förbi Gudmundsson utan bekymmer. Isak Hien sträcker sig, mannen kommer. ጨዋታው ጀምሯል ኦሬዲ
አሳይቷል። ይበቃል። Brighton är den som funkar. Det ska jag säga. Vi pratar gärna mål. Dags igen mellan Panek och Isak. ማን ያስገባው? ኔዘርላንድ ኦ ማይ ጋድ ኦ ማይ ጋድ ኔዘርላንድ ገና ከመጀመሩ አንድ ያ ኦ ማይ ጋድ ኦ ማይ ጋድ በጣም 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 ነው የሚያሳዝነው። ኔዘርላንድ ገና ከመጀመሩ ነው አንድ ጎል ያስገባው። እንደርሳለን ገና መጀመሩ ነው። ጋክፖ ያስገባል። ጋክፖ ኦ ማይ ጋድ አሲስት ያደርጋል። በጣም ነው የሚደብረው። በጣም በጣም በሚያሳዝን ሁኔታ ስዊድን 2-0 እየተመራ ነው በኔዘርላንድ። ጨዋታው ከጀመረ ገና 20 ደቂቃ ነው። 2-0 እየተመራ ነው። ምንም ማድረግ አንችልም። እንጠብቃለን። 3-2 እናሸንፋለን። ሰው ከመቼው ለቆ መውጣት ጀመረ ይታያል። ሰው መውጣት ጀመረ። ያ በጣም ነው የሚገርመው። De blir helt galna. Chans till bett förstås. Första lägen i Isak på vänster istället. Isak står upp på armarna. አሁን ስፓሪያ በጣም አሪፍ እየተጫወተ ነው። ምን ይመስላል ኮሜንታተር? እንዴት ነው? አሪፍ እየተጫወቱ ነው። በዚህ ከቀጠሉ ጎል ያስገባሉ። አሁን ሲሪየስ ያስገባሉ። አሁን እንጠብቃለን። ተስፋ አንቆርጥም። መልክ ትሰራለህ። Nu var assisterande ledaren under Jon Thomassons tid som förbundskapten. Han blev kvar här. Han kom till Paris. Så det var så vanligen att በጣም ነው የሚያሳዝነው። ስዊድን ያስገባችው ጎል ተሽሮባታል፣ ኦፍሳይድ ተብሏል። አይሆፕ እንጠብቃለን። ገና አፍ ማች ይቀራል። የመጀመሪያው ሃልፍ ብሬክ አልቋል። 2-0 ስዊድን እየተመራች ነው። አይሆፕ በሚቀጥለው 45 ደቂቃ 3-2 እንደምታሸንፍ ተስፋ እናደርጋለን። ተስፋ አንቆርጥም። ሜዳ ቢቀራሱ አቻልወጣል። ያ Looking like a 90s boy band member, you just know he's gonna break hearts and wallets. You can take my money anytime, you tricky little wizard. Let's go, Poppy. Do your thing. Oh, baby, that's what I'm talking about. jag börjar känna att jag inte gillar karensavdraget som är socialt.
በጣም የሚገርም ነው። አሁንም ልክ እንደ ቀደሙ ሶስተኛ ገና ጨዋታው እንደተጀመረ ሶስተኛው ጎል ገብቶባታል። ስዊድን 3-0 እየተመራ ነው። በጣም ነው የሚደብረው በእውነት እንደምታዩት ሰው በጣም ነው የደበረው ደጋፊው በጣም የሚገርም ነው። ስዊድን አራተኛ ጎል ገብቶባታል። ሰው ሜዳውን ለቆ እየወጣ ነው እንደምታዩት። በጣም ነው የሚደብረው በጣም ማለት ነው። so boring ወደ ስዊድን የማሸነፍ ምንም አይነት እድል አይኖራትም። ምናልባት ጎሉን ሊያጠብ ይችላል 1 እና 2 ጎል ከቶ ግን የማሸነፍ ምንም አይነት ቻንስ አይኖረውም። የመጀመሪያውን ጨዋታ ስላሸነፈ አትሊስት የሚቀጥለውን የመጨረሻውን ጨዋታ ያሸንፋል ብለን እንጠብቃለን። ግን ዛሬው አልተሳካም። ከኒዘርላንድ ጋር ያለው ጨዋታ ጨዋታው ሊቀየር ይችላል። ምንም አይታወቅም። 4-1 እየተመራ ነው እስካሁን። የሚሆነውን አብረን እናያለን። ወደሚቀረው ስቲል 4-1 ስዊድን እየተመራ ነው። አንድ ጎል ቀጥተው ትንሽ ቢያስጨፍሩን ደስ ይለን ነበር። እስቲ እንጠብቃለን እስከ መጨረሻው ሰዓት ድረስ። ሰው እንደምታዩት ኦልሬዲ ለቆ መውጣት ጀምሯል። በኋላ ላይ በጣም ግፊያ ስለሚሆን ካሁኑ ለቆ እየወጣ ነው ሰው። ሁለተኛ ጎል ለማግባት በጣም እየጣሩ ነው፣ ግን ምንም
ቢሆንም በረኛው በጣም እየመለሰባቸው ነውና ምንም ሊሳካ እስካሁን አልቻለም። ተስፋ አንቆርጥም፣ እስከ መጨረሻው ሰከንድ ድረስ ይታገላሉ። Men Van Dijk haltar vidare, ingen läkare in. Och den där nya sättet att se på just sådana här situationer har ju varit en succé. እዚህ ጋር እንደምታዩት ደግሞ የሶማሌ ቲክቶከር አለ። ሳቡን ይባላል። Kan du säga till mina följare? YouTube. Vad heter det YouTube? Samdre. Är du stor eller? Va? Hur mycket följare du har? Jag har 500 000. Du skojar, visa mig vem är sådär. ጨዋታው ተጠናቋል። ሰውም እየወጣ ነው። በጣም ነው የሚደብረው። ዛሬ ስዊድን ቢያሸንፍ ኖሮ ድርብ በዓል ነበር የሚሆነው። ዛሬ ሚድሶመር በዓላቸው ነበር። አልተሳካላቸውም ስዊድኖች፣ ወይ አልተሳካለንም። ግን 3 ነጥብ አለን። የሚቀጥለው ጨዋታ የምናሸንፍ ወይ አቻ የምንወጣ ከሆነ ወደሚቀጥለው ማለፋችን አይቀርም። ስለዚህ ተስፋ አንቆርጥም። የዛሬው ይህንን ይመስል ነበር። የስዊድን ደጋፊዎች በጣም ነው የሚያምሩት። በጣም ጨዋ ደጋፊዎች ናቸው እንደምታዩቸው። እንዴት ነበር ማቹ እንዴት ነበር? አይዞህ አትናደድ፣ በሚቀጥለው ታሸንፋለህ። እንዴት ነበር ማቹ? አሪፍ ነበር። አዘናችሁ? እውነት ደክሟል አይደል? ይሳካል ለሚቀጥለው። በጣም ደክመው ነበር ዛሬ። በጣም ደክመዋል። የሚቀጥለውን እናሸንፋለን ብለን ተስፋ እናደርጋለን። ለዛሬ አልተሳካም። ስዊድን 4-1 አምስት አይደለም 4 ነው። 4 ነው። አንተ ኖ 5 አይደለም። 4 ነው 5 ነው የገባው። ከምር ነው። እስቲ እስማ ቱኒዚያን 5-1 አሸነፍን። ኖ እንጂ ቢሆነው ቱኒዚያን 5-1 እኮ ነው ያሸነፍነው እኮ። እዚህም 4 ጎል ገባብን 0 ያ። ስለዚህ ቱኒዚያን 5-1 አሸነፍን። በኒዘርላንድ 5-1 ተሸነፍን። ያ አቻ ይበቃናል። ለሚቀጥለው እንብላ የሆነ ነገር ሌላ ቦታ እንብላ። ኤኒሃው ውድ ተከታታዮቼ ይህን ይመስል ነበር የዛሬው ቆይታችን። የስዊድንና የኒዘርላንድ ጨዋታ ይህንን ይመስል ነበር። ውጭ ያለው ቫይብ ደግሞ ይሄን ነው የሚመስለው። በስማ እንዴ ብለን ነው የምንወጣው? በስማ
ስዊድኖች ዛሬ ቢሸነፉም ትልቅ በዓላቸው ነው። ሚድሶመር የሚባል ትልቅ በዓላቸው ነው። ስለዚህ ከማክበር ወደ ኋላ አይሉም። ለማንኛውም ቅዳሜ ነው፣ በተለይ ስራ የለም፣ ትምህርት የለም፣ ሰመር ነው። እንደምታዩት በጣም ደስ የሚል ዌዘር ነው ያለው። ቢያሸንፉ ኖሮ ከተማዋ ድብልቅልቅ ነበር የምትለው በእውነት ከባድ ነበር የሚሆነው። ከባድ ነበር የሚሆነው። በጣም ከባድ ነበር የሚሆነው። ስዊድን ታሸንፍ ኖሮ አትሊስት አቻ ብትወጣ ኖሮ ደስ የሚል ነበር። ግን ኢትስ ፋይን፣ ለበጎ ነው። እኔው ለዩቲዩብ አዲስ የሆናችሁ ሰዎች ሰብስክራይብ እና ላይክ ማድረግ እንዳትረሱ። የዛሬው የፉትቦል ማች ምንም ይለጥፉት ይህን መስል ነበር። ሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ባይ